አማሟቷን ፉል ዴታሉን ሳይሆን አትሊስት እነሱ ብዥታ ስለፈጠሩ እንጂ ማንም የሚጠይቅ ሰው አልነበረም። ነገር ግን ካሉት ነገሮች አንግል ትንሽ አንዴ ሞተች አንዴ እንትን ብላለች የሚለው ነገር ስላለ በዚህ አጋጣሚ ዳኒ ነው ማን ነው የሚባለው የጋምቤላውም ጀርመን ሀገር ያለው ግለሰብ አልሞተችም አለች ያለችው ጀርመን ሀገር አለች ተብሏል። እሷም ጥሪ ያቀርበህለት አለች ያለችው አካል ክሊር ቢያረግ ወይም ደግሞ ቤተሰብ የሆኑ አካላቶች ከምን ተነስታች ጀርመን ያለች ሾፕ አላት ተብሏል። የምትታወቅ ሰው ናት ተብሏል። አለች ያለችው ማለት ነው እቺ እህታችን ሞታለች እያለች ነው። ያንን ነገሮች ክሊር ተደርጎ ሞቷን ኮንፎርም የሚያደርግ ሰው ቢወጣ ለምን ብትል ይሄ መጽዳቱ የስም መጽዳቱ በጥርጣሬ ውስጥ የታየው ለአሞራው ቤተሰብ ክሊር ነው። እኛም ይቅርታ እንጠይቃለን። የተሳሳተ መንገድ ህዝቡ አይቶት ከሆነ የተሳሳተ መንገድ ታስቦ ከሆነ ለአሞራውም ለቤተሰቡም ለዴዚ ወዳጆቿም ፎሎወሮቿም ክሊር የሆነ ነገር ለህዝብ ቢፖሰት is good ነው። ሁሉ ጊዜ ነገሮች ይመጣሉ እኛ አይተናል በውስጥ ተላልከናል። መደባበስ ጥሩ አይደለም። እኔም ብቻዬን ባየው ምንም ዋጋ የለውም። የኢትዮጵያ ህዝብ ነው የጠየቀው። ብዙ ወላጆች ብዙ እናቶች ነው የደነገጡት ያመማቸው። ለህዝቡ ክሊር በሆነ መንገድ ሞቷን ኦፊሻሊ ቢያንስ አለ አይደለ ብዙ የሞት ሰርቲፊኬቶች አሉ ኦፊሻሊ የሆኑ ነገሮች አሉ። አትሊስት ክሊር ቢደረግ ኢትዮጵያ ውስጥ ያለ ቤተሰብም አለ ለቅሶ ሄዶ ቢደርስ ብላ ነገር ሀፕን ቢያደርግ መልካም ነው። ዮኒዬ እጅግ በጣም አመሰግናለሁ። ምናልባት የተሳሳትኩት ነገር ካለ ይቅርታ አድርጉልኝ። እኔ አብሳላት በግሌ በቻልኩት መጠን ጥያቄ ላይ ቀጥላለሁ ፕሩፍ ነገር እስከማይ ዮኒ ቴንክ ዩ። መልካም ምንድነው ዴዚ በነገራችን ላይ የኔን አካውንት ማንም ኮንትሮል አያደርግም። እኔም የሆነ ነገር ማለት እችላለሁ። የአሜሪካን ሀገር ሴት ላይ እዚህ ተወልዳ ያደገችን ኮንትሮል አካውንት አደርጋለሁ ማለት ትንሽ ይከብዳል እውነት ለመናገር። ሌላው ምንድነው ለእንትና አድርስልኝ ብላኛለች። መልእክቱን ነው መነግራችሁ። ለዜድ ፎቶሽን የዘቀዘቅኩት እኔ ነኝ። ስለ እኔ ቤተሰብ እያወራች ስለሆነ እዚህ ያለችውን ሄደን ጉዳይ እኔ ጨርሰዋለሁ። ስለ ቤተሰቦቼ የሚያወሩትን ስለ እናቴ የሚያወሩትን ማንም ፈቃድ ሳይሰጣቸው ወይም ደግሞ እኔን ያገዙ መስለው ለሚያወሩ አልፈልግም። ፕሊዝ አታውሩልኝ። እናቴ ሞታብኛለች። ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው ቃል በቃል አልፈልጋችሁ። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ። ይሄን ነው እያለች ያለችው። አግዛለሁ ከጎኗ ቆማለሁ ምናምን የምትሉ አልፈልጋችሁም፣ በቃ ተውኝ ብላለች። ዮኒኛ ዴዚ አይደለም የምናግዘው እኛ ለቲና ነው። ዴዚማ እኮ የራሷን ህይወት መርጣ ሄዳለች። አንዲት ኢትዮጵያዊት ሞታለች። ሞቷ እንዴት ነው ብለን እንደዚህ ጋር ማጥራት ነው። ለኤደንና መሴጁን ስናገር አልሰማሽም መሰለኝ። ኦኬ ሶሪ። ኤደን ለተባለ ማዳመጥ ጥሩ ነው። ኤደን ለተባለችው ይቅርታ ብያለሁ። ይቅርታ። ኦኬ ዜድ ለተባለው ማዳመጥ እኮ የሚጠቅመን ለዚያ ዜድ ለተባለችው እንዲሁም ዜዶ ወንዳ ማለት ነው ለተባለችውና ኤደን ለምትባለው ስለ እናቴ አይመለክ አታግጂ አልፈልግም ብላቸዋለች። አውሩብኝ ስለ እናቴ ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው መሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለሁት። ስም ጠርቼ ስም እየጠራው ስለሆነ ይህንን ዜዶ ወንዳ ምንም አይመለከተችም። እኔ ነኝ የዘቀዘቅኩሽ ፒክቸርሽን እኔ ፔጅ ላይ የጻፍኩልሽም በፔጅሽ እኔ ነኝ የጻፍኩት። ስለ እናቴ አታውሪ ብዬ የጻፍኩት እኔ ነኝ እሱ አይደለም ብላ ተናግራለች። ይህን ነው የምላችሁ። ስለዚህ እናቷ አርፋለች። ከዴዚ ነው የመጣው። ከልጇ በላይ ደግሞ አውቃለሁ የምትሉ ካላችሁ ይመቻችሁ። ግን የገዛ እናቷን መቼም ሳትሞት ሞታብኛለች ትላለች የሚል እምነቱ የለኝም። ማናችንም ብንሆን የሆነ ጠብ ሊኖርን ይችላል። ቢሆንም ግን እናቷ ጋር ነው ያለችው፣ ኢትዮጵያ ነው ያለችው። እናቷ ጋር ስል የግራማ ዋጋ ነው ያለችው። ዴዚ ሀያቷ ጋር ነው ያለችው፣ እዛ ነው ያለችው በአሁኑ ሰዓት። ይህንን ነው ዴዚ ያለች። ከዚህ በላይ የምትሉት ካለ ላዳምጣችሁ። ዮኒዬ በነገራችን በእናትሽ ከቅድም ጀምሮ ቁጭ ብዬ አላወራሁም። ስትጨቃጨቁም ስትሉም እና
እኔ አሁን ቤዝድ ኦን ዴዚ ባለችውና አብሳላት ባለችው ነው መናገር የምፈልገው። የቅድሟ የተሰዳደበችው ልጅ ሰዋት በቃ ዴዚ አክብሩልኝ ብላለች። we should respect it። እናቷ ናት። እናቷን ትታ ሄደች ምናምን ለሚባለው የአሜሪካ ልጆች ሲያፈቅሩ ከዚህ በፊት የሆነ ጋር መታ እናትየውን በመጣችበት እኔም ባለውበት ስለ አሜሪካ ልጆች አውርተንበታል በሰፊውና አብሳላት አንቺ ከልጇ እንትን ብለሽ ነው ከልጇ በልጠሽ ነው እዚህ ላይ ስለ አንድ ኢትዮጵያዊት እናት ሲመለከተኛል መቼ ብዙ የሚሞትብን ህዝብ እያለ አይደል እንዴ? አሁን ይቺ ልጅ በቃ ተዋት፣ ህፃን ልጅ ናት፣ ነፍሰ ጡር ናት። በዚህ ላይ ተዋት፣ እናት ናት የሞተችባት። ሶ ተዋት። ያለፈ ነገር ሁላችንም አጥፍተን ሊሆን ይችላል። እኔ ባይ ኦል ሚንስ ያደረገችው ነገር ትክክል ነው ትክክል አይደለም ብዬ እዚህ ፈራጅ ለመሆን አይደለም የምፈልገው። ግን አሁን ሀዘን ላይ ያለ ሰው በቃ ማለት ገዳይ እንኳን ቢሆን ሲሞት እኮ ሰው እንትን ይባላል። እሱ ጥሩ ሰው ነው እሷ ጥሩ ሰው ናት ይባላልና ፕሊስ የልጅቷን አሁን እናትየው ሄዳለች። የልጅቷን ግን ሞራል መጠበቅ መቻል አለባችሁ። ይቺ ልጅ ህፃን ልጅ ናት፣ ገና ልጅ ናት። ፍቅር ይዟት የሄደች ልጅ ናት። ከዚህ በፊት የዛሬ ዓመት ነው ምናምን የመጣች ጊዜ በጣም ስናወራበት ስንመካከርበት ነው የነበረ ነውና ማንም I don't think የሚመለከተው አይመስለኝም። ከልጅቷ እናንተ አስባችሁላት አይመስለኝም። አብሳላትና ለዘብ አድርጉት እንትኑን ለዘብ አድርጉት ነው የሰው ልጅ አንዴ አሁን እቺ ልጅ አንድ ነገር ብትሆን ደግሞ እንደዚሁ 20,000 ሰው ሰብስበን ደግሞ ልንመካከርበት ነውና ይሄንን ከግምት ውስጥ አስገብታችሁ ባካችሁ ለዘብ አድርጉት። እቺ ልጅ ህፃን ልጅ ናት። ደግሞ ህፃን ልጅ ናት። አንደኛ አሜሪካ ሀገር ያደገች ልጅ ናት። የአሜሪካን ልጆች እንዴት እንደሆኑ ማኛው ሊነግራችሁ ይችላል። ያንን ከግምት ውስጥ አስገብታችሁ እንትን አድርጉ። እኛ ደግሞ ማንንና ነው እኛ ወቃሽ የምንሆነው? ከእናቷ ከልጅቷ በላይ ለእናቷ አዋቂ ሁላችንም መሆን አንችልምና እንትን በሉ፣ አረጋጉት፣ ተረጋጉ። የሚጣየ ጨርሻለሁ። ባይ እሺ ይሁን። እኔ የምምለው ላይክ ከባለቤቱ በላይ ያወቃል የሚባለው ጀስት ዴዚ በቃ እኔ ይሄን ነገር እኔ ሃንድል አደርገዋለሁ፣ እኔ ይዛው ነኝ፣ እኔ ነኝ የማደርገው ካለች ከዴዚ እናት ደግሞ የባሰ ብዙ ችግር ያለበት ማህበረሰብም ስላለ ለዛ ድምጽ ብትሆኑልን። አብሳላት ትልክልኛለሽ ብችሉ ልክልሻለሁ፣ መላክ ልክልሻለሁ፣ ችግር የለውም። አሁን እዚሁ ሳልወጣ ላኪው እንዳረሽ ልክልሻለሁ፣ ይሁን የላከው ልክልሻለሁ፣ ችግር የለውም። እና ስለዚህ በቃ እሷ እኔ ራሴ ነገሮችን እወጣዋለሁ፣ ራሴ ነገሮችን እችላለሁ። በቃ እናቴ ስለናቴ የድምጽ ማስረጃ አንዴ ላውራ ነው አብሳላት። እንደ አንቺ ከእናቷ በላይ ከባለቤት እኔ አሁን ከኔ እናት በላይ አንቺ ለኔ ትቀርብ፣ ከኔ እናት በላይ ለእናቴ ትቀርቢያለሽ አንቺ አብሳላት። አትሊስት ይሆናል ነው እኔ ልጅ ችግር የለውም። ማስረጃውን ትልክልሽ፣ እሷ ባትልክልሽ እኔ ስልክ ትልክልኝና አብሳላት ልክልሻለሁ። እናቷ ፕሮሚስ እሷ ካላከሽ ለሚ ነው እኔ ልክላታለሁ፣ ችግር የለውም። ስወርድ ልክልሻለሁ። ግን ላይክ ምን አለ መሰለሽ አብሳላት እኔ ከአንቺ ልጅ በላይ ምንድነው ከአንቺ በላይ ስለ አንቺ እናት አላስብም። ገባሽ? ከአንቺ ልጅ በላይ ስለ አንቺ እናት እኔ በቃ አንቺ መተሽ ስለ እናቴ እኔ ኃላፊነቱን ወስዳለሁ። ስለ እናቴ አታንሱብኝ። በቃ እናቴ አርፋለች፣ እናቴ ሞታለች፣ እኔ ወጣዋለሁ ካለች ጀስት ሊፈራሉን መተው ነው። እኔ እንደዛ ነው የሚገባኝ። ምክንያቱም ዴዚ 18 ዓመት ያለፋት ልጅ ነች፣ መወሰን የምትችል ልጅ ነች። በእድሜዋ ወንጀል ብትሰራ ሕግ ፊት መቅረብ የምችልበት እድሜ ላይ ነው ያለችው። ስለዚህ እኔ ይሄንን ማድረግ እችላለሁ፣ እኔ ራሴ እወጣዋለሁ ካለች መተው ነው። እኔ ይሄ አጀንዳ ቢዘጋ እንደዚሁ ዮኒ ቤት ተዘግቶ በቃ ተዘግቶ እንትን ይበል ቢቀር መልካም ነው እላለሁ። አንቺ የምትልኪልኝ የጽሁፍ ነው? ቆይ ይቅርታ፣ የጽሁፍ ነው የድምጽ ማስረጃ ነው? የጽሁፍ ማስረጃ ነው። ማስረጃው እኔ ጋር ያለው የድምጽ ማስረጃ። እሺ እኔም አንድ ደቂቃ አውርቼ ልውረድ። ስለዚህ ዴዚ እኔ ኃላፊነቱን ወስዳለሁ ካለች እራሷ ትውሰድ። አብሳላት ከዚህ በላይ አጀንዳ ማድረጉ ጥሩ አይደለም። እኔ ግለሰብ ነኝ። እንደ ግለሰብ አንድ ደቂቃ ላውራና ስታወሩ ሚዩት አድርጌ አዳምጫለሁ። የሆነ እየሰማን
እኔም አስተያየት ልስጥ። እናቷን ያው ሞታለች ብላለች፣ ነፍሷን ይማራት እላለሁ። ስለ እኔ እናት ታወሩ ካለች ከእሷ በላይ መወራት አለበት ብዬ እኔም አላምንም። እናትየው ልጅየው ስላለች ማለት ነው። ከእሷ በላይ ለእሷ የሚቀርብ ሰው ስለሌለ፣ ነገር ግን አሞራው እኔ እዚህ ጋር ያላችሁ ሰው ካላችሁ ብታደርሱለት ደስ ይለኛል። የሚስቱ እናት ሞታ ቲክታክ ላይ መጥቶ አንበሳ ምናምን እየሰጠ ሙድ የሚይዘውን ነገር ቢያቆም ደስ ይለኛል። የሞተችው የሚስቱ እናት ነች። ይሄ በጣም ሞራል አለመኖር ነው። ሀዘን ላይ ላለች ለሚስቱ እናት ለሞተችበት እንደዚህ ማድረግ የለበትም። ብዙ ቪዲዮ አለ ዲስሪስፔክት ያደረገበት ቪዲዮ የሚስቱን እናት። ይሄ የኢትዮጵያዊ ማንም ነው ኢትዮጵያዊ እንዲህ ሲያደርግ አይቻላል። በጣም በቃ የሚያደርገው ነገር አክቱ በጣም ይደብራል። እኔ የሰራው መርፌ ሰርቻቸው አይቼው አላውቅም፣ ግን መቶ ስለምን አየሁት እና አይናል አካብዶ እንደዛ ዲስሪስፔክት አድርጓት ሞታለች። እሱ ነው ያስገደለው እያልኩ አይደለም፣ ነገር ግን ዲስሪስፔክት አድርጓል። ያ ማድረጉ ይደብራል። እኔ አሁን እንደዛ ባረግ በጣም ይደብረኛል። ቱ ቢ ኦነስት ሰው ወደ ራሱ ተመልሶ ራሱን ወደ ቀልቡ ቢመለስ ጥሩ ነው። ለሚሳደብ ሰው አንበሳ እየሰጠ በጣም ምን አይነት ሞራል እንዳለው ራሱ አም ሶሪ። እኔ በእውነት ከአንድ ኢትዮጵያዊ እንዲያ ነገር አልጠብቅም። ምን አይነት ሰው ቢያሳድገ ነው ሰው ሞቶ መተክ ለተሳዳቢ አንበሳ ምናምን የምትሰጠው? የሞተው ሰው መሰለኝ። ከብት እንኳን ቢሞት እንደዚህ አይደረግም ለማለት ነው። ራስን ቀልብን ወደ ቀልብ ብትመለስ ጥሩ ነው ለማለት ነው። እንደዚህ እናትሽ ነፍሳቸውን ይማረው እላለሁ። አመሰግናለሁ። ዮኒዬ ክሊር ታደርግልኛል አንድ ነገር። ዴይዚ ደውላለህ አውርታት ነው ቴክስቱን የላከችልክ? አወሯት መጀመሪያ ዮኒ ፕሊዝ ቼክ ዩር ቴክስት ብላኝ አለችኝ። አወሯት ዴይዚ መሆኗን አውቄያለሁ። ምክንያቱም በፊት እናውራ ነበር አልኩሽ። ያ ገብቶኛል። ቴክስት ስለሆነ ለሰውም ቴክስት አረግች። ቴክስቱን አሰማን እያሉ እኮ ነው። ቴክስት የሚጻፍ ነው። ቴክስት ከየት እንደገባችሁ ቲክታክ ላይ ባላቅም እሱ ከዚህ በፊት ታውቃለህ፣ በአደባባይ ሪከርድ ባለበት የዴዚን አካውንት አንተ ቤት ውስጥ እሱ ሀክ እንዳደረገው እንደወሰደው እሱ ኮንትሮል እንደሚያደርግ አብረውን በፍቅር በነበሩበት ጊዜ እሱ የሚገባበት ነበረ። አሁንም አብረው ነው ያሉት እስካሁን ድረስ። እግዚአብሔር ጽናቱን ይስጣት። ከሞተች ማን ነው ኮንትሮል የሚያደርገው? በምን ሁኔታ ላይ እንዳለች የሚታወቅ እናትየው አርፋለች። እናቱ በቃ አልቀበል ብለሻል ውስጥሽ ኮሽኔ ያ እሱ አይደለም ጥያቄ። አሁንም ዋና ኢንፎርሜሽንን የፈለግኩት ባትሞት ደስ ይለኛል። ያ አንተ ጋር እግዚአብሔር ውሸት ቢያደርገው ደስ ይለኛል፣ ግን አርፋለች። እኔም እንደዛው አንተ ጋር ስልክላት አልገባም ብላለች፣ ራስህን ብለሃል። አሁን ደግሞ ሜሴጅ ልካልኛለች ብለሃል። ኤኒሃው አልገባም ብላለች። ለምን ፐብሊክ ማንነው የፈለገ ያችኛዋ ሰው እንድታቆም በደንብ ያብራራው መሰለኝ። ምናልባት ካልገባች እንትን አለ አጀንዳውን ለማስፋፋት የፈለገችው ነገር አለ። አብሳላት ይመስለኛል። አሁን ታስበዋለሁ። አንደርስታንድ በቃ ልጅቷ you have to respect በቃ የሞተ እኔ አሁን እናቴ ሞታ ስለ እናቴ አታውሩልኝ። እንዲወራ ማክበር አለብሽ። የለም እስቲ ስሚ አብሳላት፣ አንድ ነገር ልጠይቅሽ። ስለ እናቷ መታ ምንድን ነው የምታብራራው? አሁን ዴዚ ብትመጣ የምታብራራው ምንድን ነው? እኔ ቼክ ማድረግ የፈለግኩ ምንድን ነው? አንድ ያብሳላት ኤደን ቼክ ማድረግ የፈለግኩ ምንድን ነው? እሷ መሞቷን ማረጋገጥ ነበር። ምክንያቱም ሰው ለሁለት ተከፍሏል። ሞታለች አልሞተችም፣ ሞታለች አልሞተችም እያለ ሰው በቃ እስካሁን ፖለቲካ እየሰራበት ነው። እናትየው ሞታለች፣ የት እንደተቀበረች ወይም ደግሞ ለቅሶ መሄድ የሚፈልግ ሰው ካለ መሄድ ይችላል። ለቅሶ መሄድ ማንንም አልፈልግም አለች ልጇ። ለቅሶ የሚደርስ ሰው ኢትዮጵያ አትፈልግም። ሚዲያ ላይም ደግሞ ስለ እናቷ አሟሟት የሚወራ ሰው አትፈልግም። ያ ሁላ የሆኑት በቴክስት ነው። አዎ የራሳቸው ዘመድማ ይደርሳል። የቲክታኩ ምን ያደርግላታል? ደረሳል የሚመልሰው ነገር አለ። የቲክታክ ሰው ምን ያደርግላታል? እውነተኛ ወዳጆቿ፣ እውነተኛ ቤተሰቦቿ ደርሰዋል። ለቅሶ አብረዋት ሆነዋል። ሌላው ምን አባቱ ያደርጋል? ቲክታክ ሊሸቀልበት ነው? አልገባኝም። ምን ያደርጋል ሌላው? እስቲ ንገር፣ አንቺ አስረጅኝ እስቲ።
የቲክታክ ሰው ቀብር ይድረስልኝ ነው አልገባኝም። እስቲ ንገሪኝ። አይ የቀብሪ ድረስልኝ ሳይሆን ከነበሩት ነገሮች ፍጅታዎች አይቀር እናትየው ደግሞ ከነበራት ስጋት ማስገደዶች፣ እዛቻዎች ነበሩባት፣ ክሶች ነበሩባት፣ የተለያዩ ነገሮች። በነገራችን ላይ የዴዚ እናት ሞት በዚህ ድረስ ኮንሰንትሬሽን የሆነው ግጭቶች ስለነበሩ ነው። የሆነ ሚዲያ ላይ ታውቃለህ፣ ዛቻዎች ስለነበሩ ያ ከዛ እንግዲህ የነበሩት አንቺ ያልተረዳሽው ምንድነው? ያ ጸቡ የነበረው እኮ ቆይቷል። ከ2 ዓመት በላይ ሆኖታል አይደል? የጸቡ ባለቤት የሆነ ሰው መቶ አንበሳ ሲሰጥ ሞቱ ሲድበሰበስ ስለኔ አታውሩ ሲባል ምን አገባችሁ አትምጡ፣ እኔ ነኝ ሀዘንተኛ፣ ያውን በቴክስት እዲስ ጉድ። አንቺ በምትፈልጊው ሰጂ። መሞቷ ግን ሞታለች እናትየው። ዮኒ እኔ አንድ ነገር ልበል፣ የአብሳላትን ስሜት ትንሽ እንትን ልበል። ኧረ በስመ አብ በጣም ነው የሚገርመው። ግን አብሳላት አስቢበት አንቺ ነው። አንዴ እኔ እናት ላውራ ጎሄድ ምንድን ነው አብሳላት የተሰማት ስሜት አለ። ከመጀመሪያው የተደበሰበሱ ነገሮችም ስላሉ እኔም ላይ ጥያቄ ነው ይሄ። ምክንያቱም በጣም ብዙ ነገሮች በጣም ብዙ ሰዎች እጃቸው የገባበት ነገር ነው በእናትየዋ ሞት ማለት ነው። ስለዚህ እሷም ጥያቄ ቢፈጥርባት ልጅቷ ራሱ ቪክተምስ ሆና ከሆነ ማን ይዟት እንደሆነ አናቅም ላመጠየቁ ያን ያህል ምን አገባሽ የሚያስብል ነገር አይመስለኝም። ምክንያቱም ነበሩ የተደበሰበሱ ነገሮች ነበሩ። በዚህ ይሄ ወመኔ ወንድ የሚመስለው ማን ነው የሚባለው? ማን ያልከው? የሆንዬን ያላቃትም ይቺ አረብ ሀገር ያለችዋ ማን የምትባለው? ዜድ የሚሏት እሷ ወመኔም የምታወራው የነበረው ንግግሮች ሀቢባ ቤት የሚወሩ እነዚህ ነጭ ቅማለም የምትለው ምናምን በጣም ብዙ ውስብስብ ያሉ ነገሮች ስላሉ ያን ወደ ጥያቄ ውስጥ ቢያስገባት የሚገርም አይደለም። እንደገና የማን ነበረ ስሙ አቺ ሜላት የምትባለዋ በጣም ብዙ የተደባበሰ ነገር አለ እና ያንን ተው የምትሉ ሰዎች ምናልባትም እንግዲህ ወይ ተባባሪ ናችሁ ብዬ ነው እኔ የምወስደው በራሴ በግሌ ማለት ነው። ግልጽ ቢወጣ አሪፍ ነው። ልጅቷን እግዚአብሔር ያጽናት። ዋናው ደግሞ መታወቁ ጥሩ ነገር ነው። ከሁለት የተከፈለ ነገር ነው የነበረው። ታግታለች የሚልም መጥቷል። እንደገና ደግሞ ሞታለችም የሚል አለ እና ነፍሷን በአጸደ ገነት ያኑርላት። ባትሞት ጥሩ ነበር፣ ደስ ይል ነበር። ግን ደግሞ በፈጣሪ ስራ መግባትም አንችልም። የሞቷ ነገር የሚያሳስባቸው ሰዎች ኢትዮጵያኖች በጣም ቡሊም የተደረገች እናት ስለሆነች በጣም በራሱ በአሌክስም ጭምር ያ ቢያሳስብ የሚገርም አይደለም። ከክፋት አትዩት የአብሴለትን ጉዳይ ለማለት ፈልጌ ነው። አመሰግናለሁ ዮኒ። አይ ጥሩ ጌታ የልቤን ስለተናገሩ በጣም ቴንኪው። እግዚአብሔር ያክብርልኝ። እይታሽ እኔም በተወሰነ ጋር አለው። ግን ያለችው ምንድን ነው በተለይ በደንብ ስፔሲፋይ አድርጋ የተናገረችው ዴዚ ሁለቱን ይቺ ኤደን የምትባለውን ዜዶ የምትባለውን ስለ እኔ ቤተሰቦች እየመጡ እንዳያወሩብኝ አልፈልጋቸው። ትክክለኛ ጥያቄ ነው። አሁን ይችኛዋን ሞራል ሊኖራት አይገባም ወይ ወንድለዋ? እችኛዋም ሴትዮ ከምትናገረው ቶሎ የምትናገር አንደኛ ነገር የተደበቀ ነገር እንዳለ ማስታወቅ ነው። በቃ እንዳይያዝባት የምትፈልገውም ነገር ይኖራል። ሴትዮዋ ንግግሯ ግራ የገባ እኔ አሁን ምስቅልቅል ያለብኝ ንግግር ኤደን የምትባለዋ የሆነ ነገር የምትደብቀው ነገር ያለ ይመስላል። ቶሎ ብዙ ነገሮች ነው እያለች የነበረችው እሱም ስላለ ይሁን። አንተም ሰከን ጎበዝ ነህ፣ በጣም ጎበዝ ነህ። በጣም የምወድም ማደንቅ ወንድሜ ነህ። ከዛ በላይም ትራመዳለህ ብዬ ማምን ሴት ነኝና የልጅቱ የሴትዮዋ የቲና ሞት እንዲህ ተድበስብሶ መቅረት አለበት ብዬ አላምንም። እኔ ጊዜ ቼክ አስደርጋለሁ። እውነት ለመናገር በአንተ መንገድ ብለዋል ሄደን በራስ መንገድ አንተ ሆስፒታል ሄደው ቼክ ያደርጋሉ። ከዛ እንዳረፈች ምናምን ነገ መልስ አገኛለሁ። ከዛ ሌላው ልጅቷም ራሱ ቪክተም አለመሆኗ እሷም ላይ ሌላ ጣጣ ውስጥ እንዳልሆነች እሱን ራሱ እኔ አንተ ላይ ብዙ ነገር እጥላለሁኝ እና በራስ መንገድ ታጣራለህ ብዬ አምናለሁኝ። በተረፈ ግን ተው አብሴላት ላይ የምታነሱት ጥያቄ ልክ አይደለም። ከእናት በላይ እናንተ አትደርሱ ምናምን የሚለው ሊያስማማን ይችላል። ግን ደግሞ ቲና ካለ